Odegaard. It's a nice ball to find Saka, took it down well and manages to get to the loose ball in front of Davies. Here's Saka again, curls it into the corner! ሰላም ውድ የእግር ኳስ አፍቃሪያን ትናንትና ምሽት በተደረገ የቻምፒየንስ ሊግ ጨዋታ ቼልሲ ባርሴሎናን 3-0 በሆነ ውጤት ሲያሸንፍ ባየር ሊቨርኩሰን ደግሞ ሲቲን አሸንፏል። ቻምፒየንስ ሊግ ዛሬ ምሽት ሲቀጥል ምሽት 5 ሰዓት ላይ በኤምሬትስ ስቴዲየም አርሰናል ባየር ሙኒክን ያስተናግዳል። ሁለቱ ቡድኖች ባለፉት 10 የእርስ በርስ ጨዋታቸው በ6ቱ ባየር ሙኒክ ድል ሲያደርግ በሁለቱ አቻ ወጥቶ በሁለቱ ደግሞ አርሰናል አሸንፏል። ዛሬ ምሽት 5 ሰዓት የሚደረገው የሁለቱ ቡድኖች ጨዋታ የእግር ኳስ አፍቃሪያንን ቀልብ የሳበ ሆኗል። ሁለቱ ቡድኖች ያሉበት አሁናዊ አቋም ጥሩ መሆንና ሊጋቸውን መምራታቸው የበለጠ ተጠባቂ አድርጎታል። ይህን ጨዋታ እንዴት ተመለከቱታላችሁ? ከሁለቱስ ማን ያሸንፋል? ግምታችሁን ኮሜንት ላይ አስቀምጡልን።